ሰላም ጤና ይስጥልኝ። በእርግዝና ወቅት ነጭ ሽንኩርት መብላት አደጋ አለው ወይስ ጥቅም? ብዙ እናቶች ነጭ ሽንኩርት ጽንስ ያስወርዳል ወይም ሆድ ያቃጥላል ብለው ይፈራሉ። ነገር ግን የዛሬው ሳይንስ የሚነግረን ሌላ አስገራሚ እውነት አለ። በኢትዮጵያ ምግባችን ውስጥ የማይጠፋው ነጭ ሽንኩርት በትክክል ከተጠቀምነው ለጤናው እጅግ ወሳኝ ነው። እስከ ቪዲዮ መጨረሻ ከቆዩ አዳዲስ ሳይንሳዊ ግኝቶችና ትክክለኛውን የአጠቃቀም ዘዴ እነግራቸዋለሁ። ከመጀመራችን በፊት ይህንን መረጃ ለብዙ እናቶች እንዲደርስ ቪዲዮ ላይክ ያድርጉ። ለቻናሌ አዲስ ከሆኑ ደግሞ ለጤናው የሚረዱ አዳዲስ መረጃዎችን ለማግኘት ሰብስክራይብ ማድረጉን እንዳይረሱ። ነጭ ሽንኩርት ለምን ለእርግዝና ተመረጠ? መልሱ በውስጡ ባሉት ንጥረ ነገሮች ላይ ነው። ነጭ ሽንኩርት በቫይታሚን ሲ፣ በቫይታሚን ቢ6፣ በማንጋኒዝ እና በሲሌኒየም የበለጸገ ነው። እነዚህ ንጥረ ነገሮች ለጽንሱ እድገት ወሳኝ ናቸው። በተለይም አሊሲን የሚባለው ውህድ ተፈጥሯዊ አንቲባዮቲክ ሆኖ ያገለግላል። ይህም ማለት በእርግዝና ጊዜ የሚከሰቱ ቀላል ኢንፌክሽኖችን ለመከላከል ይረዳል ማለት ነው። የኢትዮጵያ እናቶች በሽሮ እና በክትፎ ውስጥ የሚጨምሩት ነጭ ሽንኩርት ጣዕም ብቻ ሳይሆን ለልጆም ጥንካሬ። አሁን ወደ ዋናው ሳይንሳዊ መረጃ ልለፍልዎት። በቅርቡ በ2024 በኖርዌይ ሀገር በተደረገ ትልቅ ጥናት ነጭ ሽንኩርትን በመጠኑ የሚመገቡ እናቶች ለፕሪክላምሺያ ወይም በእርግዝና ወቅት ለሚከሰት የደም ግፊት የመጋለጥ ዕድላቸው እጅጉን ቀንሷል። እንዲሁም በ2023 በኢራን ቴህራን ዩኒቨርሲቲ ኦፍ ሜዲካል ሳይንስ የተደረገ ሌላ ምርምር ነጭ ሽንኩርት የደም ስሮችን በማላላት የደም ዝውውርን እንደሚያሻሽል አረጋግጧል። ይህ ለጽንሱ በቂ ኦክሲጂን እና ምግብ እንዲደርሰው ትልቅ አስተዋጽኦ አለው። ስለዚህ ነጭ ሽንኩርት መብላቶ ለልጁ እድገት ዋስትና ነው። በእርግዝና ጊዜ የሰውነት በሽታን የመከላከል አቅም ስለሚቀንስ ለጉንፋንና ለተለያዩ በሽታዎች የመጋለጥ ዕድሉ ከፍተኛ ነው። ነጭ ሽንኩርት እንደ ተፈጥሯዊ ጋሻ ሆኖ ያገለግላል። በውስጡ ያሉት አንቲኦክሲዳንቶች የሰውነቱን ሴሎች ከጉዳት ይጠብቃሉ። ሌላው ጥቅሙ በእርግዝና ወቅት የሚከሰተውን የኮሌስትሮል መጠን ማመጣጠኑ ነው። በምግባችን ውስጥ በተለይም በቅመም መልክን በምንጠቀማቸው እንደ ቀይ ወጥ ባሉ ምግቦች ውስጥ ሲገባ ጥቅሙ የላቀ ይሆናል። ጥቅሙ ብዙ ቢሆንም ጥንቃቄ የሚያስፈልጋቸው ነጥቦች ግን አሉ። ነጭ ሽንኩርት ደምን የማቅጠን ባህሪ አለው። ስለዚህ ወሊድ ሲቃረብ ወይም የቀዶ ጥገና ሲዘሪያን ሴክሽን ካለብሽ በብዛት መውሰድ የለብሽም። ትክክለኛው መጠን በቀን ከ1 እስከ 2 ፍሬ ነጭ ሽንኩርት በምግብ ውስጥ ተቀላቅሎ ቢወሰድ ይመከራል። ጥሬውን ከመብላት ይልቅ በምግብ ውስጥ የበሰለ ነጭ ሽንኩርት ለጨጓራ የተሻለ ነው። በተለይ ቃር ካለቦ በመጠኑ መጠቀምን እንዳትረሽ። በአጠቃላይ ነጭ ሽንኩርት በኢትዮጵያ ምግባችን ውስጥ ያለ ተፈጥሯዊ መድኃኒት ነው። የደም ግፊትን ለመቆጣጠር፣ በሽታን ለመከላከልና ለጽንሱ እድገት ትልቅ ሚና አለው። ዛሬ የተመለከትናቸው የኖርዌይና የኢራን ጥናቶች ይህንን አረጋግጧል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሌሎች ነፍሰ ጡር እናቶች ሼር። እናንተስ ነጭ ሽንኩርትን በምግባችሁ ውስጥ እንዴት ትጠቀማላችሁ? ጥያቄ ካላችሁ ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ ስለሌላ ጠቃሚ ምግብ እስከምንገናኝ ጤና ይስጥልኝ።